ይዘውን ነገራት ቻለ የድሮ አይደለም ጌታ ዛሬ ልጅንደን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ሰላም ጤና ይስጥልኝ። እንዴት ቆያችሁልኝ? በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን በሶሻል ሚዲያው እጅጉን መነጋገሪያ ሆነውና የብዙሃኑን ትኩረት የሳበው የቀነኒ አዱኛ ሞትና የባለቤቷ የአርቲስት አንዷለም ጎሳ ጉዳይ ዋናው አጀንዳችን ይሆናል። ጉዳዩ እንግዲህ የቀነኒ አዱኛ ሞት ጉዳይ እጅጉን እየተወሳሰበ ይገኛል። ይህም የሆነበት ደግሞ አርቲስት አንዷለም ጎሳ ወደ ሚዲያ ብቅ ብሎ መግለጫ ከሰጠ በኋላ ወላጅ እናት የቀነኒ አዱኛ ወላጅ እናት እሳቸውን ብቅ ብለው የልጄን ደም አውጡልኝ ሲሉ የሚያሳዝን ጥሪን ለመላው የኢትዮጵያ ሕዝብ አስተላልፈዋል። የቀነኒ አባትም እንደዚሁ አርቲስት አንዷለም ጎሳ ለአባትየውም ጭምር ደውዬ ተናግሬያለሁ ያለውን መግለጫ ተንተርሰው ያሉት አዲስ ነገርና የወደፊት አቋማቸውን የገለጹበት መረጃ አለ። በሌላ በኩል በፎቶ ማስረጃ የተደገፈው ከሰሞኑ በሚዲያ ላይ ሲዘዋወር የነበረው የታናሽ ወንድሟ መረጃ በብዙሃኑ ዘንድ እየተሰራጨ ይገኛል። በሱም ዙሪያ የምንነጋገር ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ እንድትጀምሩ አሳስባለሁ። ቀጥታ ወደ እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸው ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ። ከዛ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ የዛን ቀን ተኝቼ ነበር። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ይላል ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አሰ ጊዜ ከዛ አይሆንም ይመታሃል ምናምን ብላ እሷ የተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ ነው ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ ይችላሉ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ
በኢሬቻ ኮንሰርት ላስት ታይም ያደረገው። ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ነው ማርች 11 አካባቢ። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣላተኝ መሆኑና ምናምን ስላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረ ምናምን ብዬ እኔም ከብቼ ነኝ ተምተኝ። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣቅላስ ነበርኩ እንደው። ከዛን ከሚጣቅላስ ወደዚህ የሚጠቀም ገስቱ አለ። ከገስቱ ደግሞ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛም የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛም የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። ከዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛ 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝ እና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶውን ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው። እነዚህ ፎቶዎች ማለት ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አድርጋ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መሰለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛ ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷ ለምናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛ እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዱ ዓለም እናት ስትናገር ነበረ። በዚህ ዙሪያ አንድ የተጋራ አዲስ ነገር አለ። እሱ ነገር በጣም የሚያስቅና ብዙዎችን ያናደደም እንደዚህ ወደ ያስቆኛል። አንድ ታዋቂ አትሌት ሌሊሳ ታውቁታላችሁ። እንዴት በአማርኛ ቋንቋ ትናገራለህ? ፍትህ በኦሮምኛ ጠይቅም ወይ ብሎ የተናገረው ነገር ብዙሃኑን ማነጋገር ይችላል። እኔ ግን አስቆኛል፣ ገርሞኛል። ምን ማለት ይቻላል? እንደዚህ አይነት ሰዎችን አይ ዶንት ኖ ያንን ጉዳይ ስቄ ነው ያለፍኩት፣ ምንም አላልኩትም። ሌላው እንግዲህ በዚህ ዙሪያ ጎራ ከፍላችሁ እሷ የዚህ ብሔር ነች እሱም የዚህ ብሔር ነው ምናምን ብላችሁ ሌላ ጉዳይ ውስጥ የምትገቡ ሰዎች ግን ጤነኛ ናችሁ? እኔ ልጠይቃችሁ የምፈልገው ነገር የምር ጤነኛ ናችሁ? ይሄ እኮ ሰው የሆነው ሁላ የሚያገባው ነገር ሰው ስለሆንክ ብቻ የሚያገባ ነገር እኮ ወሬ በረቲስ የሰው ነፍስ የጠፋው
ከየትኛውም ይሁን ማለት ነው። እና እንደዛ የምትሉ ሰዎች በጣም እንደዛ አይነት መረጃዎች የተሰራጩ ናቸው። እኔ በጣም ሊገርማችሁ ነው እውነቱ እንደዛ የምትሉ ሰዎች ማለት ነው። እስቲ ኤኒዌይስ ወደ ቀጣዩ ቪዲዮ እናልፋለን። የአባትየው አርቲስት አንዷለም ጎሳ እንግዲህ በሰጠው መግለጫ ላይ ለአባትየውም ጭምር አስደውዬ አስነግሬያለሁ ተናግሬያለሁ ብሎ ተናግሮ ነበረ። እንደዛ አይነት መረጃ ነጋርቶ ነበር። አባትየው ያንን ተንተርሰው በኦሮምኛ ቋንቋ ያሉት ነገር አለ። እሱን እስቲ በትርጉም በአንዳንድ እየተረጎምኩኝ የማሰማችሁ ይሆናል። ወይ አባቲ ሜራ ማቲቲ ሜራ ማቲቲለ ሚቺዮ ለአባት ነግሬያለሁ፣ ለቤተሰብ ነግሬያለሁ ባለው ጉዳይ ዙሪያ ይሄ በእውኑ ከእውነት የራቀ ጉዳይ ነው። እዚህ ላይ ልታውቁልን የሚገባው ነገር እኛ ልጃችን እንኳን በህይወት ኖር አይደለም ሞታም እጅጉን እየቆጨችን ነው ያለችው። እኛ እርሷ ላይ ሲደርስ የነበረውን መከራ የሰማነው ልጅቷ ከሞተች በኋላ ነው። እሱንም የነገረን ልጃችን ነው። ልጃችን ደግሞ በሰዓቱ እንዳይነግረን መጽሐፍ ቅዱስን ይዛ አስማለችው። ከዛም መልሳ ከሱ ጋር አስታረቀቻቸው። ካሳ ከፍላለው ባለው ጉዳይ ላይ እኛ ከመሬት ተነስተን ያወራነው ነገር አይደለም። በእኛ መካከልም ሰዎች አሉ። 15 16 የሚጠጉ ሽማግሌዎች በመካከሎቻችን አሉ። እኛ ከመሬት ተነስተን ያወራነው ነገር አይደለም። ሌላው ጉዳይ ጭንቅላቷን ያማታል ምናምን በሚለው ዙሪያ ሌላ የተዘጋጀ ዜራ ነበረ ማለት ነው። ፕሬሽን አለባት፣ ምን አለባት፣ ጭንቀት አለባት ብለን እናወራለን ብለው ያዘጋጁት ሌላ ድራማ መሆኑ ነው ማለት ነው። ይሄም ራሱ ሌላ መረጃ መሆኑ ነው። ስለዚህ መታወቁ ለኛ በጣም ጥሩ ነው። ሌላው ነገር ልጅቷ ስትታመም ነበር፣ ሐኪም ቤት በተደጋጋሚ ወስዳት ነበር ባለው ነገር ዙሪያ ልጃችን መታመሟን እኛ ምንም የምናውቀው ነገር የለም። ልጃችን ጤነኛና ጤነኛ ብቻ ናት። አንድም ቀን ይሄንን ጉዳይ ነግሮን አያውቅም። አሁንም ቢሆን እኛ የምንፈልገው የልጃችንን ሀቅና ሀቅ ብቻ ነው። ይህንን ህዝቡም ሊያውቅልን ይገባል። ሌላ አጀንዳ የለንም። የህግ አካል ደግሞ ጉዳዩን በጥልቀት መርምሮና አይቶ የልጃችንን ደም የቀነኒን ደም ሊያወጣልን ይገባል። እኚህ ደግሞ የቀነኒ አዱኛ ወላጅ እናት ናቸው። ወደ ሶሻል ሚዲያ እንግዲህ ብቅ ብለው እሳቸው በሶሻል ሚዲያ እንዲጋራ መረጃው ተደርጓል። የልጅን ደም አውጡልኝ ሲሉ በጣም በሚያሳዝን ሁኔታ ውስጥ የተናገሩት ነገር አለ። እስቲ እሱ ቪዲዮ እንዲወስድ የልጅን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ኤኒዌይስ ጉዳዩ በጣም ነው የሚያሳዝነው። ሰው የሆነው ሁላ በጣም የሚያሳዝን ነገር ነው። እንደ ሰውኛ ሁላችንም ፍትህ ለዚህ ልጅ ፍትህ ለዚች ልጅ እንዲረጋገጥ ሁላችንም እንፈልጋለን። ጀስቲስ ፎር ሄር። ሀሳባችሁን በኮሜንት ሴክሽን ስራ አሳውቁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታን ተመኘው። ቸር ሰንብቱ።